የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ ለሀብቴ ነገርው ሽማግሌዎቹን ሰብስበ ጋቢ ማር ምናምን ይዘ ሄደ ልጃችሁ ለልጃችን ብለ ጠይቅ ብዬ ሽማግሌ ልከያለሁ። እናንተ ሽምግልናውን ተቀብለናል ካሉ ቅመጠል ዛሬውኑ ነው ከዚህ ቤት ማስወጣሽ። እኔና አንቺ ሁሉ አመት ተናበብን ተጠናናን ምን አለን ምንድነው የምትጠብቂው አንቺ ወይስ እድሜ ገና ነው ልትይ ነው? አታፍሪም አንቺ? እቺ ምንድነው የሚያስለቅስሽ? ትዳር ትፈሪያለሽ እንዴ? ቆይ እኔማ አይደለም ሲሪየስ ላውራሽ። ቆይ እግዚአብሔርን ላውራሽ። እኔም ማግባት አፈልጊም ነው ተነሳው እንደ ጽዋች የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ የጨረቃ ፋሚሊዎች፣ እኔ ያለው ፈጣሪ ይመስገን። ዛሬ አንድ ትልቅ ሰርፕራይዝ ልነግራችሁ ነው የመጣሁት። ሰርፕራይዙ ምን መሰላችሁ? በኋላ ተሰምታላችሁ። ቀስ ብዬ ሙዱ ከተመቸኝ እና ዛሬ አርሰናል ዋንጫ ከበላ ነግራችኋለሁ ትላለህ። ለማንኛውም ቋጥሩልን እሺ። ዛሬ አርሰናል ዋንጫ እንዲበላ ቋጥሩ። እኔ አታዩኝም ገና ከሆኑ ሻምፒዮን የሚል ልብስ አሰርቼ ምናምን ዋንጫው እንዳነሳ ነው አረጋግጫለሁ። እኔ በበኩሌ ልበ ተራራ አርሰናል ደጋፊ ስለሆንኩ ማለት ነው። ሲቀጥል ደግሞ ሃይሚም ወደ አርሰናል ተመለሽ አስቸግራኛለች አለብስ ምናምን እያለች እና ዛሬ በጣም ትልቅ ሰርፕራይዝ አለ። ሰርፕራይዙ ምን መሰላችሁ? ኦሬዲ ሃይሚን ጠልፌያታለሁ። ሃይሚ ከኔ ጋር ደስተኛ ነች። በጠለፍኩበት ምክንያት ባደረኩት ነገር ሁሉ ደስተኛ ነች። አልፎ አልፎ ብትከፋም ልውጣ ረደበረ ነገር ብትልም ያው ጠለፋ ነው፣ ምንም ማድረግ አንችልም። እኛ በውስጣችን ብዙ ነገር ስለምናቅ መያዝ ያለብን ብዙ ነገሮች ስላሉ አውቀን ሻጋ አድርገናልና ምንም ብትል እንግዲህ ቅመሜን እየተንከባከበ ማኖራችን ቀጥለ ነው። እኔም ተመችቶኛል፣ እናንተም ተመችቷችኋል። ሃይሚን በከፊልም ተመችቷታል፣ ለማን ተመቻትም። የሃይሚ ስሜት እኛ ጋር ብዙ እንትን አይፈጥርብንምና አረ ዶሮ ዘንበል ዛሬ አርሰናል ዋንጫ ሊበላ ነው። እሺ እና እንትን የለውም ምን መሰላችሁ? ዛሬ ሽምግልና ልልክ ነው። ኦሬዲ ጠልፍ ያለው ከዚህ በኋላ ምንም የሚያዛዝገኝ ነገር አለ ብዬ አላስብም። ከዚህ በኋላ በቃ ምንም የምጨነቅበት ነገር ያለ አይመስለኝም። ምክንያቱም በቃ ሃይሚን ቶሎ ብዬ እንትን ማለት አለብኝ ማግባት አለብኝ ብዬ አሰብኩኝ። ምክንያቱም በውስጥም ቢሆን በውጭም ቢሆን በዛም ቢሆን ብዙ እኛን ለማለ የሚጠር ብዙ ጠላት ስላለ እነዛን ጠላቶች ማሳረር ነው ያለብኝ እና ደግሞ በዚሁ አጋጣሚ ማርገዝ ያለባት ይመስለኛል። ሃይሚን ትላላችሁ ላስረግዛት እንዴ ሽፍ እንድትል አይተቀለድ ነው። ለማንኛውም ፋሚሊ ቅመሜ ባለፈው ፕራንክ ላደርግ ብላ አይታችኋል ምን እንዳደረገችኝ። ዛሬ ደግሞ እኔ በተራይ ፕራንክ ላደርጋት ነው። ኦሬዲ ታምነኛለች ብዬ 100% እርግጠኛ ነኝ። ምክንያቱም እያረኩት ያለውት ነገር ግራ አጋብቷታል። እየሄድኩበት ያለው መንገድ በጣም አወዛግቧታል። እንዴት ደፍሩ በርዘክቶብኝ ጠልፎኝ ምናምን አይነት ሙድ ላይ ናት። እንዴት እያለች ነውና በቃ ዛሬ ሽምግልና ይገባል። እንኳን ደስ አለሽ ገብቼ ልበጠብጠው ነው ቤቱንና አስቡት ምን አይነት ሪአክሽን እንደሚኖራት አብረን እናያለን። መላኩ አይቀርም እግዚአብሔር ካለ እኔና ሃይሚ መናበብ ከቻለን ሰላም ከሆንን ጥሩ ከሆንን ግልጽ ማድረግ ያለብኝን ነገር ሁሉ ግልጽ አድርጌ ወደፊት መሄዴ አይቀርም ብዬ ተስፋ አደርጋለሁ። እንደ እግዚአብሔር ፍቃድ ነው ይሆናልን ብዬ አስባለሁ። ለዛ ቀን ያብቃን። ሙሉ የጨረቃ ፋሚሊ ለዛ ቀን ያብቃን ባይኔ እግዚአብሔር ያውቃል ወደፊቱን አይደለም የሚባለው። እኔ እምጠላው ነገር አይደለም፣ ትንሽ ጊዜ ብቻ ስለሚያስፈልገን ነው ብዬ አምናለሁ። በዚህ ሁኔታ ደግሞ እንደዚህ አይነት ሲቹዌሽን ውስጥ መግባት ልክ ነው ብዬ አላምንም። ቅድሚያ እኔና ሃይሚ በደንብ እንተዋወቃለን። ሁሉ ነገራቶችን ማስተካከል አለብን። በቃ እኛን ለመረበሽ የሚሞክሩ ሰዎችን ሁሉ ከኛው የት ማውጣት አለብን። ስህተት ላለመስራት ክፉ ነገር ካፋችን እንዳይወጣ ለማድረግ መሞከር አለብን። ምክንያቱም በዛ ታይም እኔ የሚሰማኝ ስሜት ሃይሚ የሚሰማ ስሜት በመናገራሳ በመተናገረኝ ሰዓት ታውቁታላችሁ፣ በጣም ያስጠላል። እኔም ስመልስ እሷም ስትመልስ በቃ ላይ ከኛ ማይጠበቅ እስካሁን ያልታየብንም ባህሪዎች ነው እየታየብን የነበረውና አይደለም እኛን ሌሎቹንም እያበላሽን ነበርና እነዛን ነገሮች መተው አለብን ብዬ አስባለሁ። ብዙ ነገር ብቻ ወደፊት ብዙ ትልልቅ ነገር ይፈጠራሉ ብዬ አስባለሁና ቅመሜ ጋር እንሂድ። ገብተን ቤቱን በአንድ እግሩ አንድ ላይ ነው
ሽቦ የልብስ ሽቦ አይደለም የደስታ ቀን ነው በሚለው ነው የምገባው ወደ ቤት እየጨፈርኩኝ። እዛ እናንተ ደግሞ ልል እያላችሁ አግዙኝ እና በቃ እስከ ጥግ እናስደነግጣታለን ነው የምላችሁ። ያው በጣም ትፈራለች ትደነግጣለች ብዬ አስባለሁ። አይደለም ሴት ልጅ እንደዚህ ቀለበት እንኳን ሲደረግላት ያለው ፊሊንግ አለ አይደለ? ይሁንማ አሁን በቃ በጣም ይደነግጣሉና እስኪ ስሜቷን እናያለን። ብቻ ላይክ እኔ ፕራንክ አደረገችኝ። ፕራንክ ለማድረግ ነው የመጣሁት ለማለት አክል ነው። ቅመሜን በጣም ወዳታለሁ። ላይቭ ላይ ትላንት ጸዴ ጊዜ ያሳልፈናል። በቃ እኔ እንጃ በጣም ደስ የሚል ጊዜ ያሳልፈናል። የቤተሰቦቻችንን አንድነት አይተናል። በቃ ፍቅር ብቻ ነበር ትላንት። እግዚአብሔር ይመስገን ደስ የሚል ነገር ነበር። ይሄንን ያዝልቅልን። እኔም በቻልኩት አቅም በቃ ሁሉንም ነገር ለማድረግ እሞክራለሁኝ እያልኳችሁም ነበረ። ልቤ እስከደከመ ድረስ ተስፋ እስከቆረጠ ድረስ ብያችሁ ነበር። እንግዲህ ተስፋ ሳይቆርጥ ጥሩ ፍሬዎችን አይተናል በዛ መሃል ላይና ወደፊት እንሄዳለን። እግዚአብሔር ያውቃል። እያገዛችሁኝም ነው የጨረቃ ፋሚሊ ቴንኪው። በጣም አመሰግናለሁኝ። እንግዲህ እስቲ ወደ ሽምግልናው እንሂድ። ካሜራማን እንቀቡጧ ቤቱን ሄደን በአንድ እግሩ ይመቻችሁ። ቅመሜም እስቲ ያው ፋብላ እንደምጠብቀን ተስፋ አደርጋለሁ ትላለህ። ለማንኛውም እዚህ እንሂድ። ሃይሚንም 300,000 በቅርቡ እንደምትገባ ተስፋ አደርጋለሁ። እስካሁን እኔ ሃይሚ ቤት በምመጣበት ሰዓት በሙሉ እየተናገርኩኝ ነው። በቅርቡ ሰብስክራይብ ያላደረጋችኋት በሙሉ ሰብስክራይብ አድርጓት እባካችሁን። በቅርቡ 300,000 ገብታ የሷን ደስታ ማየት ስለምፈልግ ነው። ያራዳ ልጆች እወዳችኋለሁ። ሰብስክራይብ ዚስ ዩቲዩብ ቻናል ፕሊዝ። ትንሽ ነው የቀረው፣ ኦልሞስት 7,000 ምናምን ነው የቀረውና ቴንኪው በጣም እወዳችኋለሁ። ወደፊት አንድ ላይ ሽምግልናውን እስቲ ሄደን እንጀምር ብለን አይደለ? በዚሁም ዳርዳር እናያለን። እስቲ ዳርዳር ብለን ከተመቸን እንወስዳለን። ተከተሉ ፋሚሊ። ደርሰናል። እልል ለማለት ተዘጋጁ። እሺ እናንተ ከመጠን ሽቦዬን ሃይ ሉጋሽ ቦሌ ካን ካዝጋልኝ ቶሎ በል። እንኳን ደስ አለሽ ቅመሜ ነኝ። ኧረ በእናትህ እኔ 10 በር በተከፈተ ቁጥር እኔ ማንም ሌባ ገባ እያልኩኝ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙሽሮቹ ወዳጅ ቤተሰብ ነኝ። ሙሽራ ልንሆን ነው። እስቲ እንያችሁ እያት እስቲ ይችል ሙሽራው አጀብጅ ምንድነው ብቻ የምታዘፍኝ? ዝፈኝ እሺ። ሙሽራይ እኔ አበባይ ጊዜዎቹ እንኳን ደስ አለሽ። ጸዴ ሰርፕራይዝ ይኸው ልነግርሽ ነው። ቁጭ በይ። ከዚህ በኋላ ማን ነው የሚወጣው? ከዚህ በኋላ እኛን ማንም አታረብሻንም። ማንም ምክንያቱም እኔና አንቺ አሁን ባልና ሚስት ሆነናል። ጨርሻለሁ። አንድ ሰው መጥቶ የኛን ህይወት ሊበጠብጥ አይችልም። እሺ ምን ማለት ነው? ጸዴ ሰርፕራይዝ ልነግርሽ ነው። እንደ ያስደነግጥሻል ምናምን፣ ግን አስቤበት ወሰኜ ነው። እኔና ቅመሜ መሀል እየገቡ ለሚፈተፍቱ ሰዎች መልሱን ብዬ ነው። ቆይ ጠብቂኝ። ምን ይመስልሻል? ላገባሽ ነው እያልኩሽ እኮ እኔ እናት ዞር አልኩሽ። ዛሬ የደስታ ብዛት ከነጫማ ነው የተሰቀልኩት። ፍቃድ ራሱ እኮ ይጠይቃል። ምን ብለህ ወሰነ መተህ ላገባሽ ነው ትላለህ? ለምንድን ነው ፍቃድ የምጠይቀው? የጠለፍኩሽ እኮ ላገባሽ እኮ ነው። እኔነት ጨርሻለሁ። ያራዳ ልጅ ፋሚሊም ይኸው እየነገርኳቸው ነበር። ካሜራም አለ። ማታ ደስ የሚል ጊዜ ነው ያሳለፍሽው። ምን ተጥተህ ነው የመጣኸው? ማታ ደስ የሚል ጊዜ አይደለም ያሳለፍሽው? ደስ የሚል ጊዜ ነው። ወይ በዚህ አጋጣሚ ማመስገን እፈልጋለሁ እግዚአብሔርን። ሐሳቤን ሰርቆኝ ነው። እሺ እንደገባ ሐሳቤን ስለሰረቀኝ ነው ሲባልልን ቋንዴ ላመስግናቸው እግዚአብሔር። እኔ ሱፍ ለብስሽ አሰባችሁታል ፋሚሊ? በስማ ደስ ብሎኛል። እንግዲህ በጣም ነው የማመሰግነው። እየሄዱ ነው ወደ እነሱ ቤት። ያው እነሱም የሚያውቁ አይመስለኝም። ዝም በል። በጣም አመሰግናለሁ የኔ ውድ ቤተሰቦች፣ የኛ ወዳጆች፣ የኛ ፍቅሮች። እስኪ አንዴ በእናትህ አመሰግናለሁ በጣም። በዚህ ቀን አፌን ትይኛለሽ። እኔም ቅድም እያልኳቸው ነበር፣ ግን ደግሞ ይደርሳል ቅመሜ። ለነሱም ለአንቺም ደስታ ይዤ ነው የመጣሁት። በቃ ኦኬ። በእግዚአብሔር አሁን ለቀልድ የሚሆን ጊዜ የለኝም። የምን ቀልድ ነው የምትይው? እስከ መቼ እዚህ ቤት በእናትህ አላሳዝንህም? እኔ ግን ብሩኬ በእግዚአብሔር በቃ መውጣት ብቻ ነው የሚታይሽ። እኔ ስንት ነገር ጨርሼ እንደመጣሁ ታውቂያለሽ። ግን ምን ታውቂያለሽ? ፋሚሊና እኔ ካሜራማን ብቻ ነው የምናውቀው። ቅምጥል ከዚህ በኋላ የሆነ ነግሬሻለሁ።
ያገባ ሰው ምንድን ነው የሚባለው? ወይዘሮ ሃይማኖት ነው የምትባለው ከዚህ በኋላ። ያኔ ደግሞ አቶ ነው አሞኖ። ቆይ ሴት ሳታገባ ወይዘሪት ነው። ወንድ ልጅስ አቶ ወንድ ልጅ ዝም ብሎ በቃ ዝም ብለን ነው የምንኖረው። እሺ እኔ አቶ ለመባል በቅቻለሁ። አንዴ ሞራል ከመጠቅ አሁን ልነግርሽ ነው እንዳደነግጪ ምንም እንዳትሽ። ምክንያቱም ብደነግጪ የማያገባኝም እዚህ ጠልፌ ቁጭ ያደረኩሽና ቁጭ አድርጌ ፈታ እንድትይ ከሁሉም ሰው እንድትርቂ ያደረኩበት ምክንያት አሁን ደግሞ የወሰንኩት ትልቅ ውሳኔ እኔና አንቺ መለያየት ስለሌለብን በማላችን ማንም እንዳይገባ ብዬ ነው። እኔ እናት ሰማሽኝ? ያራዳለች እስቲ ትንሽ ቆይተን ስልክ ከተደወለ እንጠብቃለን። እንግዲህ እና ጋሽዬም የሚያውቀው አይመስለኝም። ምንም ሳትናገሩ ለሀብቴ ነገርው ሽማግሌዎቹን ሰብስበ ጋቢ ማር ምናምን ይዘ ሄደ። በቃ ልጃችሁን ለልጃችን ብለ ጠይቅ ብዬ ሽማግሌ ልኬያለሁ እናንተ ቤት የኔ ቆንጆ። ከዛ ልጃችሁን አንተ አትቀልድ በእናትህ። እየቀለድኩ አይደለም ብሩኬ። አይ አም ሪሊ ያለልኩ ብሩኬ ምን እግዚአብሔርን አትቀልድ። በእንደዚህ አይነት ነገር አይቀለድም። በቃ ስርዓትን ያዝ። የጋሽዬንም ልጅ ጠልፌ አይደለ? ስለዚህ ጋሽዬ እግዚአብሔርን ስነ ስርዓትን ያዝ። እንደዚህ አይነት ወሬ አታወራ። በቃ አሁን ለቀልድ የሚሆን ጊዜ የለኝም። እኔ እየቀለድኩ አይደለም የኔ እናት። አለ እየቀለድክ እኔ ማግባት አፈልጊም። እንደዚህ አይነት ነገር አታድርግ። እኔ ማግባት አፈልጊም ወይ? እኔ ማግባት አፈልጊም ወይ? አንተን ማግባት ሌላ፣ ፍቃድ ሳትጠይቅ ማድረግ ሌላ። ፍቃድ ለምንድን ነው የምጠይቅሽ? እኔ ቆንጆ ጠለፍኩሽ እኮ ኦልሬዲ። አረ እግዚአብሔርን እስካሁን አባብያታለሁ። ከዚህ በኋላ አድርገዋለሁ። ሽማግሌዎች እየሄዱ ነው። ስልክ ነው የምጠብቀው። ተቀብለውናል ወይ አልተቀበሉንም ካሉ እንግዲህ እገታዬን እቀጥለዋለሁ። ሽምግልናውን ተቀብለናል ካሉ ቅመጠል ዛሬውኑ ነው ከዚህ ቤት ማስወጣሽ ወስኛለሁ። በቃ እንኳን ደስ አላችሁ ፋሚሊ፣ እንኳን ደስ አለን። አንተ የምሩን ነው እንዴ? ምን ይቀል እኔ ስኝ ነው እግዚአብሔርን ስነ ስርዓታችሁ ነው። እግዚአብሔርን ረፍ ለመሰለሽ እኔ እየቀለድኩ አይደለም። አንቺ ማግባት የሚባል ነገር አለ። እኔ አንቺ ማግባት ፈልጋለሁ። እና ታዲያ እንደዚህ ነው እንዴ ብሩኬ? ወይኔ ጉዴ! ምንድነው እንደዚህ? በቃ ጨረስኩ። ሁለታችን እንተዋወቃለን። የቀረውን እግዚአብሔር ይሞላልናል። ጸጋ በረከቱን፣ ፍቅርን፣ አንድነትን ይስጠን ፈጣሪ። አይደለ? አብድናችሁ አብደሃል እንዴ? ወይ አብደሃል? ማበድ ነው እንዴ? አንቺን ነው ማግባት የምፈልገው ስላልኩ ማበድ ነው እንዴና? እንዴት እንደዚህ ታደርጋለህ ታዲያ? በቃ ወሰንኩ። ምን እንዴትስ ባደርግ? እኔ እኮ አሁን ችግሩ እንደሆነ ታውቃለህ። በቃ ወስኛለሁ ማለት ነው ያለብኝ። መጥቼ እኔ ስለምወዳት ስለምታዛዝነኝ አባብላታለሁ። ከዛ ወፍ እንደምታዩት ትጨማለቃለች። ብሩክ፣ ይሄ መጨማለቅ አይደለም። እኔ ልታገቢ እኮ ነው። ይሄ ሲሪየስ ነው። እኔ ልታገቢ እኮ ነው። በዚህ ይሄ ፎቶ አሁን አለ አይደለ? እኔን ከዚህ ቤት አስወጣኝ መጀመሪያ ማለት ነው። ይሄ ፎቶ አለ አይደለ? ይሄ የመጀመሪያችን ፎቶ ነው። የመጀመሪያችን ስልሽ እኔና አንቺ ሞር በቃ እንትን ያለበት ቪዲዮ ነው ይሄ ፎቶ። ከዛ በዚህ ፎቶ ፋንታ ደግሞ አድርገን አሁን ከዚህ ፎቶ ጎን ደግሞ ሱፍና ሚዜ ለብሰናል አይደል? ሱፍና ቬሎ ለብሰሽ አስበሽዋል? ፎቶአችን ፓሪስ ላይ ነው ደግሞ ብዬሻለሁ እኮ አይደል? የሆነ ሰዓት ላይ ፓሪስ ላይ ነው ማደምቀው ብዬሻለሁ። ተዘጋጂ ለጉዞ ፓሪስ ሄደን ነው ቀለበቱን ማስረልሽ ሁሉ ነው። ብሩክ እረፍ በቃ ከዚህ በላይ አታሰቃይኝ። እረፍ ምንድነው ያስጠላኝ ነው? መች ነው ያሰቃዩሽ? እኔ ቆንጆ መች ነው ያሰቃዩሽ? ምንድነው ማይደረግ? አታበሳጨኝ እንዴ! መጀመሪያ እኮ ፍቃድ የሚባል ነገር አለ አይደል እንዴ? ለምን እንደዚህ ታደርጋለህ? ወስኛለሁ። አይደውሉም፣ አይመለከተኝም። በቃ ወስኛለሁ። አንተ አታደርገውም አይባልም። አብደሃል እኮ ጨርሰህ። እኔን እዚህ ቤት ውስጥ ስንት ቀን ሙሉ አብደህ የጎዳ ብሩኬንና ጭራሽ መገናኘት እንችላለን። አብደሃል አልሽኝ አይደል? ፍቅርሽ ነው የጎዳ ከሰው ተራውጥቶ ምንም ይኸውልሽ፣ ማዘን መቆዘም አያስፈልግሽም። አንተ በኔ መናደድ በኔ እንትን ማለት ነው እንዴ የምትዝናናው? ምን መች ተናደድሽ እንዴ? እያናደድሽ አንቺ እኔን ማግባት አትፈልጊም እንዴ? እኔ አንቺ ስላልኩ ነው እንዴ? እና ለምን እንደዚህ እና ሌላ ሰው ጠልፌ ሽማግሌ እንድልክ ነው ፈልጊ? የራስሽ ጉዳይ የራስሽ ጉዳይ። እንዲህም ብለሽ ትገቢያታለሽ እንጂ አልሰማሽም። ጋሽዬ ምን ቢካለ ድርድር ውስጥ እንገባለን ከጋሽዬ ጋር ወይ ልጆትን። እኔም ለነገሩ ልጆት እኮ ነኝ። ጋሽዬ ግን ወይ እኔን ወይ ልጆትን ምረጡ ነው ማለት። ካልሰጠኝ በቃ ብን ብለን እንጠፋለን። ካሜራ የሌለበት እንጠፋለን። እዛ በቀበሌ አግብቼሽ እመጣለሁ። በቃ ማይሆን ነገር አታድርግ። በቀበሌ አግብቼሽ እመጣለሁ። አንቺ እኮ ሰው ማይተዋወቅ ሰው ቤተሰብ ራሱ መርጦለት ያገባል አልኩሽ እኮ። የኔ እናት ቤተሰብ መርጦለት ተጋብተው ልጅ ወልዶ ይኖራሉ ብዙ አመት።
እኔና አንቺ ሁሉ አመት ተናበብን፣ ተጠናናን፣ ምን አለን እንዴ? ምንድነው የምትጠብቂው አንቺ? ወይስ እድሜ ገና ነው ልትይ ነው? አታፍሪም አንቺ 40 ዓመት የሞላ ሴትዮ? አዎ ገና ነው። እኔ ደግሞ ለአቅመ አዳም ደረስኩኝ። ላኩ ሽማግሌ በቃ። ከዛ ጾም ሲፈታ ፋሲካ ላይ ሰርጉ ይደገሳል። ዳግማ ትንሣኤ ላይ ዝም ብለን ቤተሰብ ቅልቅል እዛው በአመት በዓል ሙድ እናልፋለን። ሚዜዎች ተዘጋጁ። ካሜራማን ጀማው እንዳለ ጓደኞቼን ምናምን እንዳለ ተዘጋጁ። ይኸውላችሁ እኔ ስርዓትን ያዘ እግዚአብሔርን ስነ ስርዓት ያዘ። ምንድነው የምትይው እንዴ? አንተ ምን ሆነክ ነው? ምንድነው የምትይው? እንዳነኪኝ አንተ ራስህ እንዳነኪኝ። እሺ በቃ ላገባሽ ነው አልኩሽ፣ ላገባሽ ሽማግሌ ላኩ። ምን ላድርግ ታዲያ? ስሙኝ፣ እኔ በጣም ብዙ ጓደኛ አለኝ። ለምን 1000 አትሆንም? 1000 ሚዜ ነው ፈልገው። አንቺ 1000 ሴት አዘጋጅ። እሺ ለሚዜ እንዲሆን የመጣው ወንድ በሙሉ መሆን አለበት። ከመጣ አንቺ ምንድነው የሚያስለቅስሽ? ትዳር ትፈሪያለሽ እንዴ? እናት ተወኝ። እንደዛች ትዳር ትፈሪያለሽ ነው? ተወኝ በቃ። ወይኔ ተወኝ በቃ። እረፍ። አምጣው ሆዳ። እንዴት ነው ያንቺን እኔ ካልበላው የኔን አንቺ ካልበላሽ እንዴት ነው ትዳር ውስጥ ምን ዘላለቀሽ? በእግዚአብሔር በቃ ዞር በል ውጣልኝ ያለች። እንዴት እንደዚህ አይነት ነገር ታደርጋለህ ብሩኬ? ምን ማለት ነው? በቃ ውጣልኝ ከነ ካሜራማንህ። የት ወጣለሁ? ቆንጥሬሽ መውሰድ ይቀራል። አልፈልግም በቃ። እሺ የሽማግሌዎቹ መልስ አብረን እንስማና እኔስ ያጉሽኛል። አልፈልግም። ምን ችግር አለ? በባል የራሴ ነው። ያንቺ ማለት የኔ ሆነ እኮ ከዚህ በኋላ የኔ እናት የኔ ማለት ያንቺ ሆነ እኮ ተያዘን ወደፊት በቃ እኔ አጉሽኝ። አሁን ሚስቴ ሆነሽ ገና አቃጥልሽ አይደል ነው ያምጪው ማን ነው? በቃ መልሰን እናታምጣው ብለው እሺ ትይዛል። ባለቤቴ ሰጠኝማ ጥርግ አድርጌ ነው ብለው እንዲከፋሽ ራሱ ላፍታ አልፈልግም። ቆይ ግን ሲሪየስ ውጡልኝ፣ በቃ ውጡልኝ። ኡፍ ነጉመጭሽ አልፈልግም። ተጉመጪ አልፈልግም። በእናትህ ትፈልጊያለሽ? የእናት ኦኬ፣ በእግዚአብሔር በቃ ተወኝ። ነጉመጪ ሲኒ ኦኬ፣ ለምንድነው የማይሆን ነገር የምታደርገው? ግን ጉመጪ ባልጋለ ሁሌ እንደገገምክ ምንስ ገገማ ነህ? አሁንማ ሚስት ነሽ እኮ በቃ። ግን እኔ ማግባት አትፈልጊም ነው? እኔ አሁን ትንሽ እንኳን ራርቼልሽ እንዳዝንልሽ አታረጊም? አብደ ሰው ታሳብዳለህ አንተ። እኔ አላበድኩም። ፍቅርሽ ጉዳይ እኮ ነው ያልኩት። አሁንስ በጣም አበዛው። ፍቃድ አትጠይቅ። አንደኛ ነገር እረፍ፣ እግዚአብሔርን እረፍ። ማየውን ነገር አታድርግ ብሩኬ። ምን ማለት ነው? ፍቅርሽ ነው የጎዳ። ጠይቅ። እንደዚህ አይነት ነገር ታደርጋለህ? ምንድነው እንደዚህ አይነት? በቃ መብቴ ነው። በቤተሰብ እንትን ከማለት አይተናነስም እኮ በቤተሰብ ከማግባት አይተናነስም። እኔን ፍቃድ ሳትጠይቅ እንዴት እንደዚህ አይነት ነገር ታደርጋለህ? እባክሽ አጨቃጨቂ። ምን አገባኝ እኔ። ከዛሬ በላይ ነገር ሁሌም ይሽራ የማይተወልድ በረከት ይግባ እንዳትወስድ እንደሌለዋ እንዳጎረስካት እንደጉሻ ቢረሻ እንደጉሻ አለበት ሁሌም ፍቅራችን እንደተነሳው በቃ ገባች። ምንም አታነሽም ነው ይደበላለቅ መሬት ይመታ ሙሽራውን ሙሽራይ ጊዜዎቹ ያላችሁ አንዴስ በጀማ ኮሜንቱን አስጨንቁት። ሽማግሌ ላኩኝ የታባቱ ያመጣኞር አድንቁላቸው። በሰርግስ ቀን ማጨፍሩ ገና ምስገና ከፍጭ በቶጠጥሽ አይቅንጥልሽ ምን ታመጫለሽ? አገቦሽ
ምን ታመጫለሽ? ምን ደስ ብሎኛል ውስጤ ግን ሳስበው ነው ልጅ ትወልጂልኛለሽ ምናምን ስማ እንዴት ነው የምታይው? በርተሽ ነው እግዚአብሔርን ካሜራውን ጠጋ ብለሽ ፊቷን በእግዚአብሔር በቃ አረፍ ወደዛ ሂዱልኝ በእግዚአብሔር እኔ ካሜራውን እሰብረዋለሁ ግን ወይኔ ምንድን ነው የምትይኝ? ቆይ ምን አድርጉ ነው የምትይኝ? እኔ ምን አድርጋልኩ? የምታደርገው ነገር እኮ ልክ አይደለም ብሩኬ። ለምን ስነ ስርዓት አይኖርህም? ለማንኛውም ፋሚሊ እግዚአብሔር ያክብርልኝ። ኮሜንቱን እንደቀወጣችሁ ተስፋ አደርጋለሁ። እንዳትሰማት ቀውጡት በደምብ በአንድ እግሩ እሺ። አሁን ጋሽዬ ምንድን ነው ይሁን የሚለን? ጋሽዬማ በደስታ ልጄን ለልጃችሁ ሰጥቻለሁ ለዚህ ለተባረከ ልጅ ነው የሚለው። እግዚአብሔር ነረፍ አንተን ስለሚወድ ብቻ እንደዚህ አይነት ነገር አታድርግ። እኔን ሳታስፈቅድ እሺ። ስነ ስርዓት ይሁን። ለምንድን ነው ማስፈቅድሽ? እኔን መጠየቅ አለብህ። ለምን? እኔን መጠየቅ አለብህ። ለምን? እንዴ ጋሽዬ እኮ አይደለም የሚያገባህ እኔ ነኝ እኮ። ጋሽዬ ጋር ሽማግሌ ይላል ሚስቴ የምትሆነው ሰው ጋር መጥቼ ደግሞ እያወራሁሽ ነው። እንደዚህ አይነት ሰርፕራይዝ የለም እኮ። እንደዚህ አይነት ሰርፕራይዝ አለ? ለምን የለም? እዚህ ቤት ውስጥ መዝጋት ሳያንስ ጭራሽ ደግሞ ይሄ እኮ መዝጋት አይደለም የኔ ቆንጆ። እኔና አንቺ ያገባሽን ባካክ እንዴ ታበሳጨኝ ግን በእግዚአብሔር እኔ ያበሳጨሻለሁ። እኔ ስበሳጭ ደስ ይልሃል? ላገባሽ ነው እኮ ነው ያልኩት እኮ። እኔ ስበሳጭ ደስ ይልሃል? ላገባሽ ነው ማለት አንተ ነው ማገባው እና ሌላ ሰው አለ እዚህ ጋር ላገባሽ ነው ያለሽ ግንብራት አለ። ኦኬ በቃ ስነ ስርዓት ይኑር በእናትህ። ትዳር ውስጥ መተሳሰብ፣ ፍቅር፣ አንድነት አለ። እኔና አንቺ ደግሞ ከታች ጀምሮ ተዋወቀ አብረን። ብሩኬ ለምንድን ነው እንደዚህ ያደረግከው? በእግዚአብሔር ምንድን ነው የምትለኝ እቺ ሴትዮ? ምንድን ነው ያደረግኩት? ሽማግሌ እኮ ነው የላኩት። የኔ እናት ደግሞ ጥፍሮችሽ ያምራሉ። ለሰርጋችንም እንደዚህ ተሰረሽ እሺ። ከአንቺ እሺ ተቀርሞ አፍሎ አለጋ የኔ ቆንጆ እያለቀሽ እኮ እራስሽን ማስጨነቅ የለብሽም። ቆይ እኔማ አይደለም ሲሪየስ ላውራሽ። ቆይ እግዚአብሔርን ላውራሽ። እኔም ማግባት አፈልጊም ነው? አረ የምር ቆይ አሁን በቃ ልቀቀኝ። የማይሆን ጥያቄ አትጠይቀኝ። መጀመሪያ ነበር መጠየቅ የነበረብህ። ያው እኮ ነው መጀመሪያም ጠየቁሽ፣ አሁንም ጠየቁሽ እኮ ያው ነው። ግን እኔም ማግባት አፈልጊም ነው? እኔ እኮ በደስታ ነበር የመጣሁት። ወይኔ ብሩኬ እኔ ምን አገባኝ? ሲጀመር አያገባኝም። ፋሚሊ ሽማግሌዎቹ ብቻ ተቀብለናል ብሎ ይደውሉልኝ እንጂ እኔ ምን አገባኝ? እዚህ ቤት ውስጥ እንዳስቀመጥከኝ ድጋሚ አስገድደህ ትዳር ውስጥ አስገብተህ ልታስቃጥለኝ ነው? ልታቃጥለኝ ነው? እኔ ነኝ የማቃጥልሽ? አንቺ እኮ ነሽ የምታስቃጥኝ። እኔ እስኪ እኔ ነኝ የማቃጥልሽ? ለሁለታችን አንድነት ስላልኩ ነው የማቃጥልሽ? ገና አቃጥልሻለሁ። ቅመጥልሽ ይቀናል። ልንገርሽ እሺ፣ እኔ አላሳዝንም። እሺ ቆይ እኔ ማግባት የምር አፈልጊም ነው? ምን ስታሽቀብጪ ነበር እስካሁን? እኔ ያያልሽኝ እንደዚህ ታደርጋለህ ብዬ መች ጠበቅኩታለሁ። ልደውል፣ በቃ መመለስ አለባችሁ ሽማግሌዎች። አዎ ደውል። ለአንቺ ደስታ ስል ደውል። አዎ በቃ ለአንቺ ደስታ። ሄሎ ሀብቴ። አዎ ተመለሱ፣ በቃ ተመለሱ። አዎ ጋቢውንም ማሩንም ለሙሽ ስጧት፣ በቃ ለሙሽ ስጧት። ፏ ትበልበት። ኧረ አዎ ልጅቷ ኧረ በስመ አብ። እኔ ያው እገታ ላይ እኮ እሷን ማዳመጥ እንዳሌለብኝ አውቃለሁ፣ ግን እኔ ስታለቅስ ማየት አልቻልኩም። በቃ ይቅርብኝ እኮ። ብትደርሱም ተመለሱ፣ በቃ ተዋቸው። ሰላም ብሏቸው ተመለሱ። ወይ ማሩ ለጋሽዬ ስጡት። ጥሩ ነው ለጤናውም ለምንም። በቃ እሺ እሺ። ኧረ አትጩብኝ። እኔ ምን የኔ ጥፋት አይደለም። ያ የሚኮ ነው። እኔ ምን ላድርግ? እኛ በደስታ ሄድን፣ ደስ ብሎኝ ገብቼ ቤቱን ስቀውጠው እሷ አለቀሰች። ምን ላድርግ? በቃ ይመቻችሁ። ቻው። ይሄ ደስ አለሽ? ደስ አለሽ? እኔ ደግሞ አንቺን ባገባሽ ከዚህ በኋላ ጎዳሽ ነው ያለሽ። አስወጣት ነው ሂጂ፣ ሂጂ፣ ሂጂ። ያው ስታቁ ማርያምን በል ሂጂ። በቃ ተናድጃለሁ እንዳለሽ ሂጂ።
ነው የምትሄጂው? እዚህ ዘው ብላ ደረዛ እቺ ልጅ ግን አንተ ቀግግም ነች። እንደ ልብሽ ነው የምትሆኚው ልትወጪ። ይሄ ነው መውጣት። ማን ይሰማሻል? እኔ እኮ የኔ ቆንጆ ነኝ። እስቲ በቃ ደስ አለሽ? ሽማግሌዎቹ ቀሩ። ሳገባሽ ግን ያኔ ወደፊት ፈጣሪ ብሎ የምንጋባ ምናምን ከሆነ እግዚአብሔር ካለ ምን ልውጥሽ ነው? እኔ እንጃ ማለት ምንድን ነው የፈራሽ? እውነቱን ንገሪኝ እስቲ። ቀንዳሚ ምንድን ነው የፈራሽ? እንደዚህ አድርጊ አይንሽን እየሸፈነኝ ነው። አርፈሽ ቁጭ። ምንድን ነው? ምን ማለት ነው? እኔ እንጃ። አታስጨንቀኝ በቃ። እንዴት ነው ማላስጨንቅሽ? ሽማግሌዎቹን ማስመለሽ ያለ መልሽልኝ። ምን ልውጥሽ ነው? የዛኔ ልታረግሽ ነው? የዛኔ እንወስናለን። ምንድን ነው? እኔ እኮ አንኮሰንኩ እኮ ነው። አይመለከተኝም ስለአንቺ። ተመለሱ ልበላቸው፣ ሂዱ ልበላቸው፣ ረፍ ብሩኬ ረፍ። እንዲህ በዚህ ሰዓት አይሆንም። በቃ ፋሚሊ ልልልልል ያላችሁት ዋይ 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 አድርጉት። በቃ እኔ የሁሉ ጨፍሬ ዘልዬ እንግዲህ ምንም ላደርግ አልችልም። እዚህ ይደረግ ነው። ሁሉም ነገር ስነ ስርዓት አለው። ስነ ስርዓት እኮ ነው። ጸዴ ስነ ስርዓት ምን ማለት ነው? ለሚወዱ ሰው አይደለም እንደዚህ መሆን። ምንስ ቢኮንለት ምን ታሽቀብጫለሽ? እንዲህ እልም እንዳላረግሽ። አሁን እኮ እንደዚህ በችኮላ የምታደርጋቸው ነገሮች ምንም ደስ አይሉም። ምንድን ነው እስቲ ደስ እኔ ተመችቶኝ ነው ያለሁት። በቃ ኧረ እባክህ ያበደለኝ። ለማንኛውም አሁን ሄደን ካሜራ መኪና እናሰጥባለን። ወደ ቁም ነገሩ ስመለስ አራት ማዕዘን ቤት ውስጥ ዘግተህ እንዴት ነው አንተ ሽማግሌ የምትልከው? እዛ እኮ ህንፃ አስቀምጬልሻለሁ። እሺ ባዶ ቤት ትተን እኮ ነው የመጣን። እና እዛ ውስጥ ልታስገባኝ ነው? እዛ ቤት ደስ ይለኝ ነበረ፣ ግን ያው ትንሽ መቆየት ስላለብሽ እስኪ አሁን እየፈካሽ እኮ ነው። ፍክት ብለሽ ስትጨርሺ ማፍካትሽን እንወጣለን። እውነት ለማንኛውም ግን የኔ ቆንጆ እንደዚህ እንድታች ምናምን አልፈልግም። ፕራንክ እያደረግኩሽ ነው። እስቲ እግዚአብሔርን ግን አንቺ እንደዚህ አይነት ነገር ላይ እንዳላገባ ምን እንዴትስ ነገር ላይ ፕራንክ አድርጌ አይደል እንዴ? ምንድነው የምታከብኝ? እንደዚህ ፕራንክ ይደረጋል? አሁን ለምን መሰለሽ ኦሬዲ አግቼሻለሁ አይደል? ከቤታችን አልደወልኩም። ዝም ብዬ ነው እየከሰከስኩ የነበረው እንዴ። አንቺ ምን ነሽ? ግን ደግሞ ስሚኝ የኔ ቆንጆ ሰሚኛለሽ? አትሆንም። እግዚአብሔርን አትሆንም። ለትዳር ነው ለሁሉም ነገር አትሆንም ማለት ነው። ለምን እንዳመንሽኝ ታውቂያለሽ? ያለሽበት ሲቹዌሽን ነው። ከዛ ሳስብ ሪል ታምነኛለሽ ብዬ አምናለሁ። አዎ እግዚአብሔርን በጣም ያሳመንከኝ። ምክንያቱም ኦልሬዲ እዚህ ቤት አግታኝ ስንት ቀን ሙሉ አስቀምጠኛል። እንዲህ ነበር ያልኳችሁ የአራዳ ልጆች አይታችኋል። ዛሬ ደግሞ አርሰናል ዋንጫ ከበላ እንዴት እንደምናብድ አብረን ቋጥሩ እያሉ ደግሞ የአርሰናል ደጋፊ ነኝ የኔ ቆንጆ። ከአንዱ አይቀዳል ማሚባ ዋንጫ ከበላችሁ ዛሬ ትሆኛለሽ። አንቺ ማንቸስተር ጠላቶቻችን ናቸው የሚባል ነገር የለም። በቃ ወረኛ የአርሰናል ልጅ በቃ ማለት ይዤልሽ ልምጣ ወይስ አዲስ ልግዛልሽ? የአርሰናል ኧረ እኔ አልፈልግም። አዲስ ልግዛልሽ አልፈልግም። ወዴሽ ነው የምትፈልጊው? ብትፈልጊ ባትፈልጊ እኔ ምን አገባኝ? ያገባኛል። ስለ ኳስ ደግሞ ልትሰብከኝ ነው እንዴ? ሶር በለደስ አይደልኝ። ያገባኛል ይጥላል። ለማንኛውም ግን ፍራንክ ነው እና ግን አይቼሻለሁ አውቃለሁ እንደማይደረግ። እኔ ደግሞ ልቤ ተራራ አይደል አደረኩት። የአርሰናል ደጋፊ እኮ ያደረገው አሁን ደስተኛ ሆኜ ቢሆንስ ኖሮ እኔም ደስ ይለኛል። አልክ ነበር ደውዬ። ይምርህን ነው እግዚአብሔር እንበል። ምን ነው እንዲህ ያልሽ? ምን ነው እንዲህ ያልሽ? እንዴ መብቴ ገርመኝ ነው። እኔ ምን ይገርማል? የምታውቂው ብሩክ ነው። ያው የምታውቂው ብሩክ ነው። ምን ይመስላል? ከልጅነቱ ጀምሮ ያማለለሽ ብሩክ ነው። ምን እንዲህ ብለሽ አትይ። ጺም ስላበቀልኩ ምናምን ሌላ ሆንኩብሽ? አይ ጥሩ ጺም ነበር። ኧረ አልነበረኝም። የታለ በእናትሽ? እስኪ ያው ጺም ይሄ ብሩክና እኔ አንድ ነው። እዩት እስቲ። አሁን አረጀው እኮ በቃ እዚህ ጋርም እያረጀ ነው። ይሄኝ እስኪ ማውቀራት ምን ማለት አንቺ ነሽ ያስረጀኝ። ይሄንን እዛ ጋር እንጥላለን። ለማንኛውም ውድድድ ያላችሁ ፋሚሊዎቻችን እንወዳችኋለን፣ እናከብራችኋለን፣ እናመሰግናለን። ግን አስብ እሺ፣ አንተ ወጥተህ እንደፈለግክ ምናምን እንትን ብለህ ሰውን ፕራንክ ማድረግ ትችላለህ። እኔ እዚህ ቤት ውስጥ ፕራንክ እንኳን ላደርግ አልቻልኩም። አድርጊኝ የፈለግሽው። ምን አድርጊ? አሁን ባለፈው ካሜራ አየህብኝ።
የኔ ጥፋት እኮ አይደለም እኮ በቃ እኔ ምን ማድረግ አልችልም። አሁን ውጡልኝ በእናታችሁ እዚህ አትረብሹኝ። ያስ ደግሞ ስትመጸዳደቅ አንወጣም። ቤታችን እኮ ነው። ውጡ ፊልም ላይ ነው። ምን አገባኝ? ለምን ሳታያችሁ የኔን አታይን ቁጭ ብለሽ አንቺ ምን ማለት ነው? እየታየኝ አይደለም። ቼክ ማረጋት መስሏታል። ኧረ በእናትሽ ወደዛ እናትሽ የሚያዳምጥሽን ትፈልጊያለሽ። እኔ አልሰማሽም። ለማንኛውም ፋሚሊ ቺን ጭርምቡ ሴትዮ 300 ሺህ ያስገቡልኝ በቅርቡ በእናታችሁ ቶሎ ሰብስክራይብ። ምን ታደርግልኛለሽ? የተነፈሽ ደከመኝ። ምን አገባሽ አንቺ? ምን ይመለከትሻል? ምን ያገባሻል? ምን ባረግልሽ እና ምን አገባሽ? ምን ታረግልኛለሽ ይባላል። ምን ታረግልኛለሽ አንቺ? አራምንሽ ስገባኝ ዓለምን ገዛላለሁ። ዓለም ማለት ፀጉር ቤቷን ነው። አረ ምርጥ ይዛለች እግዚአብሔር። እኔ አሁን ላንቺ ዓለምን መግዛት አቅቶኝ ነው። ዓለምን ከደርሽባት ላንቺ ግን ልብ ውስጥ ከዓለም በላይ ትልቅ ቦታ ያለው ቦታ አለሽ። ከፍለሽ በካሬ በሊዝ ምናምን ሽጫቸው ወስታሉት። ሰፊ ነው፣ ብዙ ነው። ጥነጥዬ ይበቃናል። አሁን እቺ ቤት ለኛ ፍቅር አልሰጠችንም፣ ሰጣናለች። ስለዚህ ጥንጥዬ ለኔ ያው ተይው፣ ሁሉም ያንቺ ነው። አንቺ ጋስ የኔ ቆንጆ ልብሽ ውስጥ ምን አክል ቦታ ነው ያለኝ? በጣም ብዙ ነው፣ ልትለካው አትችልም። ኧረ እባክሽ ፍቅርን መለካት ያቀተዋል። ካሜራማን እየተባለ ደበራለህ እንዴ? በእኛ አንዴና ካሜራ በቃ እሺ፣ ቻው በቃ እሺ። ምንድን ነው ካሜራው ያጥፋው እንዳታጠፋው። ጀነጅኝ ነው ጀነጅኝ እንደናት እሙ እዚህ ደፋረሽ። አሁን እንዲህ ነው ጀነጅኝ ነኝ አይደለም አባት ነካካው ገላይን እንደባብሰው የሚለው ዘፈን ተቀይ በመዳፈር አይደለም የሚደርሰው እንዴ ልስፈንበት። አሁን እንሩጥ በቃ ቻው እንጂ እንዲህ ይባላል። ኧረ አልወጣም ዛሬ ትንሽ የአርሰናል ኳስ እስኪደርስ ከአንቺ ጋር ነው። እኔ እኮ ዘፈኑ ነው አሁን ይሄ ዘፈን በጣም ለህፃናት አይመከርም። ከ18 ዓመት በታች የሆናችሁ እንዳታዩ። እና ካሜራማን ፊት ይኸው እንዳትወሪ እንደዚህ በቃ ከ18 ዓመት በታች አልሻኝ 16 ነው በቃ። ኧረ ወንድ የምታየው ምናምን ዲኮር ነው ይሄ ምናምን 18 ዓመት በታች ነው እንዳታይ። እሺ ይሄ እንደዚህ አይነት ዘፈን ምናምን ይቅርብ እኮ ለኔ ይቅርብ። ደግሞ አንተ አታፍርም፣ በትርጉም ትሰማዋለህ እኮ። እኔም እኮ በቃ ወይ እንድነሽ ቤቢ ረፊ አንቺ አፍራለሁ ተያፍራለሁ። ለማንኛውም በቃ እግዚአብሔርን ፕራንክ እያረኩሽ ነበር፣ አግኝቼሻለሁ፣ እርር አድርጌሻለሁ። የፕራንክ ዋናው ትርጉም ይሄ ነው። በቃ ግን አስለቅሰኛል። እንደዛ ይደረጋል። አስለቀስኩሽ በፍቅር ነው አይደል? ፍቅር እኮ ኃያል ነው፣ ያስለቅሳል፣ ጠንካራ ያደርጋል። ምንም አይታያችሁ መጉር ነው የምትሆኑት። ሁሉንም ነገር ማድረግ ስትፈልግ በችኮላ አይደለም፣ የምሬን ነው። እኔ ከፈለግ ግዴታ ነው ታደርገዋለህ። ግን ምኑ ነው ግዴታ ነው የምትይኝ? መጀመሪያ እኔን ከዚህ ቤት ታስወጣኛለህ። ከካሜራማን ጭራሽ እየተዛተይብኝም ነው ወገን። ምንድነው የምትይኝ? ምንድነው የምታወሪው? ሲቀጥል ደግሞ እኔ እናንተ ተመካክረን ምናምን ምን መሆን እንዳለበት ምን ማድረግ እንዳለብን እኔ አሁን ሰርግ መለገስ ምናምን አልፈልግም። እንደ ወንድነቴ እኔ ነኝ አልሰማሽም። መለገስ አልፈልግም። ሰርግ መጥቶ ነው ትሰሚኛለሽ? አንቺ እንዲህ እንዳላንጠለጥልሽ ሰባተኛ ዘመን ነው። ለራስ ብዬ ነው። ማሳችን ላይ ዝንጀሮ መልቀቅ አያስፈልግም። ምን ማለት ነው ማሳችን ላይ ዝንጀሮ መልቀቅ? ሰርግ መለገስ ማለት እኮ በቃ አንበጣ ዞሬ ብዙ በልቻ። አሁን እናቴን ሁላ ብትጠይቂያት ኧረ የዚህ ሁሉ ሰው ሰርግ አውድሜ ነው የምትልሽ። ስለዚህ ይደገሳል። ምን የት እናድርግ ታዲያ? አንተ የመጨረሻ ላይ ስለሆን ቀበጥ ነው፣ ሁሉም ነገር ይደረግልሃል። እኔ የመጨረሻ አይደለም። እኔ ያለው ታዲያ ታስቢያለሽ? ለኔ እኮ የመጨረሻ ልጅ ነሽ እኔነት። እሺ ለማንኛውም መልካም ጊዜ ያራዳ ልጆች። ሰብስክራይብ ግን አድርጓት ቅመምዬን። የኔ ቆንጆ በቅርቡ 300 ሺህ ትገቢያለሽ ብዬ አይ ሆፕ ይሆናል። አሜን። በቃ ቻው ቤላቸው ቻው። ቤተሰቦቻችን እንዲህ ብለሽ ነው ብዬ እሱን መስሎ ደስ አለው። አንተ ማን ነው እና ነው ደስ የሚለው? አንተ ተረጋጋ። ይሞትብሃል። ተረጋጋ ማለት ምንድን ነው?
እሱ እኮ ወሰደው። ቻው በቃ እሺ።